የኔ ቆንጆ ልጅ ደህና ዋልሽ? ወይኔ እግዚአብሔር ይስጥልን። ዝርዝር አላዝም እንዴ አባትሽን ልጄ ታውቂያቸዋለሽ እንዴ? ኧረ እኔ አላውቃቸውም። ሆ ልጄ ይላሉ እንዴ? ና እንሂድ። ውይ በእናትሽ ብር ፈልገው ይሆናል ልስጣቸው። ኧረ እኔ አባቷ ነኝ። ምን አስነክታል? ኧረ ና እንሂድ የኔ ፍቅር። ምን አስለፈለፈ ካበደ ሰው ጋር? ወይኔ ሞባይሌን ረሳው። መጣው ይዤ ና ወደዚህ። ይኸውልህ አፍረሽብኝ ነው ልጄ። አይደለም የደሃ ልጅ ናት ብሎ እንዳይተወኝ ብዬ ነው። ነው እስከ መቼ ልትደብቂ? እድሜን በደል ያሳደኩ። እንደዛ እንደሆነ ካልፈለክ ሂድ ወደ ቤት፣ እዛ እናወራለን። እሺ እሄዳለሁ። እኔ የጎበጥኩት ግን አንቺን ለማቅናት ነበር። አይ የምር አስተማሪ ነው። አስተማሪ ነው። በእርሶ ውስጥ ራሴን አየው። የኔ ፍቅር መጣ እንዴ? ሰጠሁት አይደል እንዴ? አረ ሂዱ። ልቀቂኝ። ሁሉንም ሰምቻለሁ። ነገ እኔም ባጣ ምን እንደምታደርጊኝ አየው። ጋሺ በእሷ ስም በጣም ይቅርታ። ፈጣሪ ልቦና ይፍጥሎት። ቆይ ቴዲ በጣም ይቅርታ። ይቅርታው ለአባቱ አስተፈልጋለሁ። አባዬ በጣም ይቅርታ። አብዛኛው ሰው እንደዚህ ነው። እኔ በዚህ ሰዓት ደሃ የሚባል ነገር ነው ያስጠላኝ። እንዴ እካኩም ሳራግፍ ከኔ ጋር ደሞ ታይኛለሽ። ዛሬ ልክ ልኩን ነግሬው ነው የምመጣው። እሺ ጓደኛዬ። እስኪ እንግዲህ እግዚአብሔር ካለ ስራው ከተሳካ ፕሮጀክቱ ይሳካል። አይዞ ቴዳ ሜሉ መጣች። ሜሉዬ እንዳትጠጋኝ አንተ። ምን ነው እናቴ? እስቲ ራስህን ተመልከተው። ሂድና እስቲ ታጠብ ቆሻሻህን። ካንተ ጋር ነው እስካሁን የቆየሁት። ሁሉም ነገር እኮ ያልፋል ሜሊ። ሂድና ለምታሳልፍላት አሳልፍላት። ሜሉ ምን ሆናችሁ ነው? ሂድ ቆሻሻ። ቴዳ አይዞሽ፣ ማይንድ ስለማውቀው ነው። በቀል በስራ ነው። እሺ ማንን? እኔ ሜላት እኮ ነኝ። ይሆንሽ እንደሆነ ሲሪየስሊ እኔ እኮ በአንተ ላይ የማዘዝ መብት አለኝ። እሷን ተዋትና ገንዘብን ተሻማ። ትመጣ የለም ወይ ማግኘትሽን ስትሰማ ተረኛ ነኝና እንዳትሸበሪ፣ ሲለይሽ አዝናለሁ። ሜሉ ደህና ደሪ። ቻው ቻው። እናቴ ውጪ ማነው